ሊኒ የተባለ ወጣት በኒውዮርክ ከተማ የሚኖር የኢኮኖሚ ስራ አስኪያጅ ነው። ከቀድሞ ወዳጁ የሚመጣውን የሰርግ ግብዣ መግቢያ ካርድ ሲቀበል በድንጋጤ ይነሳል። ልጁም ያጋጠመው ይህንኑ ነው። ታሪኩ ሲጀምር ሊኒ በቻይና ከተማ ቤተሰቡን ትቶ ለ10 ዓመታት በአሜሪካ ሲኖር ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። አንድ ቀን በቢሮ ላይ እየሰራ ሳለ ከድሮ ወዳጁና በቻይና ከምትኖረው ዢያውጂ የሰርግ ግብዣ ደብዳቤ የያዘ ካርድ ይቀበላል። ከዚያም ሊኒ ወደ ቤቱ ተመልሶ ከዢያውጂ ጋር የተነሳውን የቀድሞ ፎቶ ይመለከታል። በዚያን ዕለትም ወደ ቤጂንግ የአየር ትኬት ቆርጦ ከ10 ዓመት በኋላ ለመጀመሪያ ጊዜ ወደ መነሻ ከተማው ወደ ቻይና ይመለሳል። በመንገዱ ላይ ሊኒ ከዢያውጂ ጋር ያሳለፉትን ምርጥ ጊዜ ያስታውሳል። ይህም በፊት ላይ ደስተኛ ጥንዶች እንደነበሩ ያስረዳናል። ከዚያም በህይወቱ ውስጥ ከፍተኛ ዋጋ ያላቸውን ማስታወሻ ነገሮችን የያዘ ቀይ ሳጥኑን ይመለከታል። በሳጥኑ ውስጥ የነበረው አሮጌ መነጽር አግኝቶም አውሮፕላን ውስጥ ሲያደርገው ደስ ብሎት ይታያል። ቆይ ግን ይሄን ያህል ትዝታዎች ላይ መመሰጥ ታሪካቸው ምን ቢሆን ነው? ለማንኛውም ታሪኩ ወደ ያለፈ ጊዜ ይመለስና አንዲት ትንሽ ልጅ መነጽር አድርጋ በክፍሉ ፊት ቆማ ትታያለች። ልጅቷም ከሌላ ትምህርት ቤት ወደ ሊኒ ክፍል የተዛወረች ዢያውጂያ ናት። መምህሯም ራሷን እንድታስተዋውቅ ሲጠይቃት ስሟን ከተናገረች በኋላም ጮክ ብላ ህልሟ በስታንፎርድ ዩኒቨርሲቲ መማር እንደሆነም ትናገራለች። ከዚያም ከክፍሉ ጀርባ ትቀመጥና የሊኒ የክፍል ጓደኛ ትሆናለች። ሊኒ ዢያውጂያ መነጽሯን ስታወልቅ አይቶ በውበቷ በመደነቅ ጓደኛዋ መሆን ይፈልጋል። በትምህርት ቤት ውስጥ ዢያውጂ ብዙውን ጊዜ የጉልበተኞች ኢላማ ትሆናለች። ነገር ግን ሊኒ ሁሌም እንደረዳትና እንደጠበቃት ነበር። በጓደኞቹ ዘንድ ቢነቀፍም እንኳ ለእሷ መከላከሉን አልተወም። እንደ ምስጋና መግለጫም ዢያውጂ ጣፋጭ ከረሜላን ትሰጠዋለች። በ9ኛ ክፍል ላይ የአዲስ ዓመት ግብዣ ላይ ሊኒ በዢያውጂ ፊት ሃርሞኒካ ይጫወታል። እሷም በድብቅ ድምጹን ትቀዳ ነበር። ጊዜያቶች አልፈው አሁን ላይ ሊኒ እና ዢያውጂ አድገው የሁለተኛ ደረጃ ትምህርት ቤት ተማሪዎች ይሆናሉ። አንድ ቀን ሊኒ መምህሩን ከዢያውጂ ጋር አንድ ክፍል ላይ እንዲመድበው ይጠይቀዋል። ነገር ግን የዢያውጂ ክፍል ከፍተኛ ውጤት ያላቸው ተማሪዎች የሚገቡበት ስለነበር ሊኒ በውጤቱ ምክንያት እዛ ክፍል ውስጥ መመደብ እንደማይችል መምህሩ ቢነግረውም ሊኒ ግን ሳይፈቀድለት ወንበርና ጠረጴዛውን እየጎተተ ወደ ክፍሉ ለመግባት ይሞክራል። ይህንን ያየው መምህርም በቁጣ ከክፍሉ ጎትቶ በማስወጣት ጥሩ ውጤት እንዲያስመዘግብና ወደዚህ ክፍል እንዲገባ ይነግረዋል። ከጥቂት ጊዜ በኋላም ሊኒ ውጤቱን በማሻሻል የዢያውጂ የክፍል ጓደኛዋ ይሆናል። ሊኒ ተጫዋችና ተግባቢ በመሆኑ ምክንያት ከሌሎች ሴቶች ዙሪያ በሆነ ጊዜ ዢያውጂ መቅናት ትጀምራለች። ዢያውጂ ክፍሉን እያጸዳች ሳለም በድንገት ትወድቃለች። በክስተቱም ምክንያት እግሯን ትጎዳና ለመራመድ ትቸገራለች። ሊኒም በዚህ ጊዜ እሷን ይንከባከባትና እንዳትሰቃይም ይሸከማታል። አንድ ቀን ዢያውጂ ለሊኒ እግሬ ተሽሎኛል፣ ከእንግዲህ እኔን መንከባከብ አይጠበቅብህም በማለት አባቷ የላከለትን ስጦታ ትሰጠዋለች። ይህም በተጎዳችበት ወቅት ሁሌ ወደ ቤቷ ያደርሳት ስለነበር እንደሆነ እንረዳለን። ነገር ግን ሊኒ እሷ ራሷ ስጦታ እንድትሰጠው እንደሚፈልግ ይነግራታል። እሷም ወደ ሲኒማ ቤት ተወስደውና ሊኒ እጅግ ደስ ብሎት ይታያል። ለተቃውሞ በተደረገላት ግብዣ ላይ ዢያውጂ ለተቃውሞ ሳይሆን ስለ ሊኒ ደህንነት በመጨነቅ እሱን ልትወስደው ትመጣለች። ነገር ግን ሊኒ የዢያውጂን ግብዣ ባለመቀበል ስለሱ ይህን ያክል የምትጨነቅ ከሆነ የፍቅር ጓደኛ መሆን እንዳለባት ይነግራታል። ይሁን እንጂ የተቃውሞ ቦታ ሁኔታው ምስቅልቅል እያለ ሲመጣ ሊኒ በመጨረሻም ዢያውጂን እንድትጎዳ ስላልፈለገ ይዟት ይወጣል። በማግስቱ ሊኒ እና ዢያውጂ ወደ አስተማሪው ቢሮ ይጠራሉ። ምክንያቱም ደግሞ በተቃውሞው ላይ ወላጆቻቸው እየተሳተፉ ስለነበር ልጆቻቸውን በተቃውሞው ውስጥ መካተታቸውን ሲያውቁ እጅጉን ተናደው ቢሮ ውስጥ ተቀምጠው ይገኛሉ። ሊኒ መምህሩ ሲሰድበው ስላልተቀበለው እሱም መመለስ ይጀምራል። ነገር ግን አባቱ በመነሳት መምህሩን ስለተፋለመ በጥፊ ያጮለዋል። እሰይ ገና አሁን እዚህ ጋር የሀበሻ ወላጅ ተገኘ። የታባቱ
ለማንኛውም ከዚያ ክስተት በኋላ ሊኒ ደብሮት ነበርና ዣውጂ ለወደፊት አንድ ካምፓስ ከተማሩ የፍቅር ጓደኛው እንደምትሆን የሚገልጽ ጽሑፍ የያዘ ወረቀትን እንደ ማበረታቻ ትሰጠዋለች። ከዚያ በኋላም ሊኒ ዣውጂ ፒኪንግ ዩኒቨርሲቲ ውስጥ መማር እንደምትፈልግ ይደርስበታል። ነገር ግን መጀመሪያ ላይ ባለው ችሎታ ለመግባት ባይችልም ከቀን ወደ ቀን ግን በትጋት ጠንክሮ ማጥናቱ ይቀጥላል። አይ ወንድ አሁን እሷን ለማግኘት ብሎ ነው እንዲመከራውን የሚበላው። ነገር ግን እንዲያም ሆኖ ወደ ዩኒቨርሲቲው ለመግባት ሳይችል ይቀራል። ጊዜያት አልፈው ሊኒ አሁን ላይ የወታደራዊ ስልጠና እየወሰደ ሳለ በድንገት ዣውጂን ይመለከታል። ዣውጂ በፒኪንግ ዩኒቨርሲቲ ተቀባይነት ስላላገኘች ሊኒ በሚማርበት ካምፓስ ውስጥ እንደገባች እንረዳለን። በዚህም ምክንያት ሊኒ አሁን ላይ አንድ ካምፓስ ላይ በመሆናቸው የተናገረችውን ቃል እንድትፈጽምና የፍቅር ጓደኛው እንድትሆን ይጠይቃታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ነገር ግን ዣውጂ አሁን ላይ በወታደራዊ ስልጠና ላይ አተኩር፣ ከዚያ በኋላ እንነጋገር በማለት ትነግረዋለች። ሊኒም ከስልጠናው በኋላ ተመልሶ እሷን ያገኛታል። በዚህም ጊዜ በድርጊቱና በትምህርቱ ላይ ትኩረት ባለማድረጉ ምክንያት መምህሩ ይነቅፈዋል። የአዲስ ዓመት ዋዜማ ክብረ በዓል ወቅት ይደርስና ዣውጂ ከርችቱ ብርሃን ጋር በጀርባ ፎቶ መነሳት ትፈልጋለች። ነገር ግን ካሜራ አልያዘችምና ሊኒ የሌላ ሰው ካሜራ አምጥቶ ከእሷ ጋር ፎቶ ይነሳል። ከዚያ በኋላ ሊኒ ለዣውጂ የሚሰማውን ፍቅር ተናዞ የፍቅር ጓደኛው እንድትሆን ይጠይቃታል። ዣውጂ በቀን ለ5 ደቂቃ ብቻ የፍቅር ጓደኛ መሆን እንደምትፈልግ ትነግረዋለች። በዚያን ጊዜ በክፍል ውስጥ ሳሉ ሊኒ ዣውጂን ለማማለል ሲሞክር እሷ ግን በብልሃት መጀመሪያ ሻወር እንዲወስድ ትነግረዋለች። ሊኒ ከመታጠቢያ ቤቱ በፍጥነት ሲወጣ ግን 5 ደቂቃው እንዳለፈ ያይና ይህም የግንኙነታቸው ጊዜ ማብቃትን ያመላክታል። ከዚያ በኋላ ሊኒ እና ዣውጂ ግንኙነቱን ከጀመሩ ጊዜ አንስቶ የአካዳሚክ ውጤቶቹ ላይ ማሻሻል ይታይበታል። ምክንያቱም ዣውጂ ሁልጊዜ ታበረታታው እንደነበር እንረዳለን። አንድ ቀን የዣውጂ ወላጆች ዣውጂ በስታንፎርድ ዩኒቨርሲቲ ውስጥ ትምህርቷን እንድትቀጥል እንዲረዳት ሊኒን ይጠይቁታል። ታዲያ ዣውጂ ከሱ ጋር ከተገናኘችና ግንኙነት ከጀመረች ወዲያ ስታንፎርድ የመማር ህልሟን የረሳች ትመስላለች። ይህንን ካወቀ በኋላም ሊኒ በእሱ ምክንያት ህልሟን እንድታሳካ እሱ ወደ አሜሪካ ለመሄድ ይነሳል። ምክንያቱም ዣውጂ ለሱ ስትል ህልሟን መስዋዕት እንድታደርገው እንደማይፈልግ እንደሆነ እንረዳለን። ሆኖም እሱ አልተቀበለችውም። ይልቁንስ ሁሌ ከሱ ጋር መሆን እንደምትሻ ትነግረዋለች። በዚያች ምሽት ሁለቱ ለመጀመሪያ ጊዜ አብረው ያድራሉ። ከዚያ በኋላም ሊኒ የፍቅር መተግበሪያው ለመፍጠር ሐሳብ ይመጣለታል። የመተግበሪያውን ስራ ሲሰራም በጣም ደስ ብሎትና ተመስጦ ስለነበር ዣውጂ ወደ ክፍሉ እንደመጣች እንኳን አላስተዋለም። ከዚያ በኋላም ሊኒ አንድ ቶም የሚባል ወጣትን ባየ ቁጥር የቅናት ስሜት ይሰማው ጀመር። ምክንያቱም ደግሞ ቶም ብዙውን ጊዜ ዣውጂን ይቀርባት ስለነበር እንደሆነ እንረዳለን። ዣውጂ ቶም ጓደኛዋ ብቻ እንደሆነ ብትነግረውም ሊኒ ከቶም ጋር እስኪፋለም ድረስ መቅናቱን አላቆመም። በፍልሚያውም ቶም በጣም ስለተደበደበ ወደ ሆስፒታል ይወሰዳል። ዣውጂ ሊን በድርጊቱ ተቆጥታው አብረው የሚያሳልፉትን ጊዜ በመቀነስ ቶምን ለመጠየቅ ወደ ሆስፒታል ታመራለች። ከዚያም ዣውጂ ቶምን በሊ ፈንታ ይቅርታ ብትጠይቀውም ቶም ግን ይወዳት ስለነበር የፍቅር ጓደኛው እንድትሆን ይጠይቃታል። ነገር ግን ዣውጂ ከሊኒ ጋር እንደሆነችና እሱም ብቻ እንደምትወድ ታስረዳዋለች። ከዚያ በኋላ ዣውጂ እርጉዝ መሆኗን ትደርስበትና ለሊኒ ትነግረዋለች። ሊኒ በጉዳዩ ላይ ባልተጠበቀ ሁኔታ ኃላፊነት መውሰድ እንደማይፈልግ ነግሮ እርግዝናው እንድታቋርጠው ያደርጋል። ጽንሱን ካስወረደችው በኋላም ዣውጂ በከፍተኛ ደም መፍሰስ ምክንያት ወደ ሆስፒታል ትወሰዳለች። የዣውጂ ወላጆች ይህንን ሲያውቁ በጣም ተቆጥተው ሊኒ ከህይወቷ እንዲወጣ ያባርሩታል። ከትንሽ ጊዜ በኋላም ዣውጂ ወደ ቀድሞ ጤንነቷ ትመለስና ሊን ለማግኘት ትወጣለች። ከዚያም ግንኙነታቸውን ማቆም እንደምትፈልግ ምክንያቱም ሊኒ በተፈጠረው ነገር ላይ ኃላፊነትን ስላልወሰደ እንደሆነ ታስረዳዋለች። ሊኒም ውሳኔዋን በጸጋ ይቀበላል። ምክንያቱም እሷ በጸነሰችበት ጊዜ ከኃላፊነት በመሸሽ ስህተት እንደፈጸመ ስለገባው ነበር። ለመለያየት ሲወስኑም ሁለቱም ሐዘንና ጭንቀት ይሰማቸዋል። በጣም ይዋደዱና መረሳሳት የማይችሉም ነበሩ። አንድ ቀን ሊኒ ተላላፊ በሽታ ይዘውና ወደ ማቆያ ክፍል እንዲገባ ይደረጋል።
ዢያውዢ በሁኔታው እጅግ ስለተጨነቀች ወደሱ ትሄድና እንዲያመልጥ ታሳምነዋለች። ነገር ግን ሲሻሹ በጠባቂዎች ተይዘው እንደ ቅጣት ሊኒና ዢያውዢ በህዝብ ፊት ያቀርቧቸውና የመንግስት ህግን ጥሰት በመፍጠራቸው በይፋ ያፍራሉ። ጊዜው ይነጉዳል። ሳይታሰብ የሊኒ የፍቅር መተግበሪያም የበርካታ የውጭ ባለሀብቶችን ፍላጎትና ትኩረት ይስባል። ዢያውዢም ይህንን ዜና በመስማቷ ደስ ብሏት ጉንጩን ትስመዋለች። ከኮሌጅ ከተመረቁ በኋላም ሊኒ ከአሜሪካ ከመጡት ኢንቨስተሮች ጋር ይግባባል። እነሱም ይህንን መተግበሪያ ለመደገፍ ፈቃደኞች በመሆናቸው ሊኒ እና ዢያውዢ በአንድነት ወደ አሜሪካ በመሄድ አዲስ ህይወታቸው ለመጀመር ይወስናሉ። ነገር ግን ከ10 ዓመታት በኋላ ሊኒ ብቻውን በአሜሪካ ይገኛል። ምክንያቱም በመጨረሻ እሱና ዢያውዢ ሲለያዩ ዢያውዢ ወደ ቻይና ስለተመለሰች እንደሆነ እንረዳለን። ነገር ግን አንዳንድ ጊዜ መገናኘታቸውን ይቀጥላሉ። ሊኒ ዢያውዢን ሲያነጋግራት በስራ ላይ የተሳካለት መልካም ስራ አግኝቶ በጣም የሚወዳት ፍቅረኛ እንዳለችውም ይነግራታል። አያይ እዚህ ጋር ግን እኔ ሲመስለኝ ሰውየው ደስተኛ አይመስለኝም። ዝም ብሎ ሲፎግራት ይመስለኛል። ለማንኛውም ነገር ግን ህይወቱ እንደተናገረው አልነበረም። በቢሮ ውስጥ በጣም የተጨናነቀ ስራ የሚሰራ አለቃውም ሁሉ ጊዜ የሚወቅሰው ሰው ሆኖ እናገኘዋለን። የሴት ጓደኛውም ገንዘቡን ብቻ እንደምትፈልግ እንረዳለን። ታሪኩም ወደ መጀመሪያው ትዕይንት ይመለስና ሊኒ የዢያውዢ የሰርግ ጥሪ ካርድ ሲደርሰው በራሱ በጣም ይናደዳል። እሱ በዚህ ሁሉ 10 ዓመታት ራሱ የሚወደው እርሷ ብቻም በመሆኑ በጥፋቶቹ ሁሉ ይበሳጫል። ዕቃዎቹን ከሰበሰበ በኋላም ዢያውዢን ለማግኘት ወደ ቻይና ያቀናል። በሰርጉ ዋዜማ ምሽት ላይ ሊኒ ከዢያውዢና ከወደፊት ባሏ ጋር የራት ቀጠሮ ይይዛል። እንደተገናኙም ሊኒ የያዘውን ቀይ ትንሽ ሳጥን በስጦታ መልክ ለዢያውዢ ይሰጣታል። ሁለቱም እስኪሰክሩ ድረስ ይጠጡና ነገሮችን መግለጥ ይጀምራሉ። ሁለቱም ባለፉት በፈጸሙት ድርጊት ምክንያት በትዳር አንድ መሆን ባለመቻላቸው ይጸጸታሉ። በመጨረሻም ሊኒ ይሄዳል። ከዚያም ዢያውዢ ሊኒ የሰጣትን ሳጥን ስትከፍተው በጣም ትደነቃለች። ምክንያቱም በውስጡ ከአንደኛ ደረጃ ጀምሮ ሁሉንም ትዝታዎቻቸውን የያዘ ነበር። የዢያውዢ ሰርግ ይደርስና በቤተ ክርስቲያን ውስጥ ሊኒ በህልሙ ዢያውዢን ከዛ ቦታ ሲወስዳትና ራሱ ሲያገባት እየቃዠ ይታያል። ነገር ግን እንደ ጠንካራ ወንድ ሆኖ እውነቱን መቀበል ይጀምራል። የሚወዳት ሴት ሌላ ወንድ እያገባች ቢሆንም እሷ በህይወቷ ውስጥ ደስታን ስታገኝ እርሱ ልቡ ቢሰበርም እውነታውን ግን ይቀበላል። የፊልሙ መጨረሻም ሊኒ ሲያዝን እያሳየን፣ ምክንያቱም የሚወዳትን ሴት ሌላ ወንድ ስታገባ በታላቅ ልብ በመቀበሉ እንደሆነ እንረዳለን። ከዚህ ፊልም የምንረዳው ከማይጣጣመን ሰው ጋር አንድ ላይ ለመሆን ምንም ያክል ብንጥርም እንኳ መለያየትን መቀበል እንዳለብን ነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።